ሰላም ቤተሰብ ሀላ አፕሊኬሽን እንዴት አድርገን ዳውንሎድ አድርገን መስራት እንደምንችል አሳያችኋለሁ። አብራችሁን ቆዩ። እዚህ ጋር ፕሌይ ስቶር እንገባለን። ሰርች የምትለውን እንጫናለን። ከላይ እዚች ጋር ሰርች ባሯ ጋር እዚች ሰርች ዋጋ እዚች ጋር ሀላ ብለን እንጽፋለን። ይሄው እንደምታዩት መጀመሪያ ላይ የመጣው ሀላ አፕ የሚለውን እሱን እንነካዋለን። እዚህ ጋር ታችኛዋ ጋር ሀላ የምትለዋ እቺኛዋን አንድ ጊዜ እናካታለን። በሊንክ ተልኮልን የምናወርደው ሲሆን በጣም ቀላል ነው እና ሊንክ ኢንቫይት ተደርገን ሲሆን ኤጀንት መሙላት አይኖርብንም። ምክንያቱም ኤጀንታችን ሊንክ ከላከልን ልክ አፕሊኬሽን ስናወርደው ራሱ ኤጀንት አድርጎ ያስገባናል ማለት ነው። ስለዚህ በዛኛው ብንወርድ አሪፍ ነው። ምክንያቱም ኢንቫይት በማድረግ እዛ አፕሊኬሽን ላይ ምንም የሚገኝ ነገር የለውም። ማንኛውም ሰው ቢልክላችሁ ኤጀንታችሁ ላከላችሁ ጓደኛ ላከላችሁ ምንም የሚያስገኘው ጥቅም የለም። ጌመር ካልሆናችሁ በስተቀር ጌም ተጫዋች ከሆናችሁ ብቻ ነው ጥቅም ያለው። ጌም ስትጫወቱ ለጋበዛችሁ ሰው ኢንቫይት ላደረጋችሁ ሰው 1% ወይም 2% አለው። ከዛ ውጭ ማየት ጥቅም የለውም። አፕሊኬሽን ወርዶ እዚህ ኦፕን እንለዋለን። ስለዚህ ኑ አብረን እንስራ እላለሁኝ። እዚህ ጋር ጉግል የምትለዋን አንድ ጊዜ እናካታለን። እቺ ጉግል የምትለዋን እንደምታዩት ጉግል አካውንት አንጥቶልኛል። ይሄው እንደምታዩት አፕሊኬሽኑ ውስጥ አስገብቶኛል። አሁን እዚች ጋር ከላይ እዚች ጋር ፕሮፋይል አስገባለሁ። አንዴ ነካታለሁ። ከዛ እዚህ ጋር አለው ብለዋለሁ። ፕሮፋይል መርጣለሁ። እዚህ ከታች ኮምፕሊት የምትለዋን አንዴ ነካታለን። ይኸው እዚህ ጋር ስማችን የምናስተካክል ከሆነ ማስተካከል መቀየር ካለብን መቀየር እንችላለን። ጾታ ላለመሳሳት ሞክሩ። ማንኛውም ሰው ጾታ ሲሞላ መሳሳት የለበትም። እዚች ጋር የትውልድ ቀንና ስም ትላለች፣ እሷን እንሞላለን። እዚህ ጋር ቀኑን ከሞላን በኋላ እቺ ሴቭ የምትለውን እንጫናታለን አንድ ጊዜ። ከዛ ታች እዚች ጋር ኦኬ የምትለውን አንዴ እናካታለን። ያው አፕሊኬሽኑ ከፍቶና ቼክ የምትለውን አንዴ ነክተን በስልካችን ባክበታ አንዴ ባክ እንለዋለን። ልክ እንደዚህ ያስገባናል። እዚች ጋር ሚ የምትለው ጋር እንሄዳለን ማለት ነው። አሁን እንደምታዩት ያው አስገብቶናል። እስኪ አሁን ታክሳችን ማንኛውም በቀን የሰራውን ነገር ማወቅ የምንችለው እዚህ ነው። የቀን ታክስ እዚች ጋር ነው። የቀን ታክሳችንን እንየው እስኪ። ይኸው እንደምታዩት አንድ ምንም የተሻለ ነገር አያሳይም፣ ደህና ነገር አይሰጥም። ይሄን የማይሰጠው ለምንድን ነው? ኤጀንት ስለሌለ ነው። ኤጀንት ስላልሞላን አዲስ ስንሆን ኤጀንት ግዴታ መሙላት አለብን። አሁን ኤጀንት ስላልሞላ ልክ እንደዚህ ይሆናል። ኤጀንት ስንሞላ እዚች ጋር እቺኛዋ ጋር እዚች ጋር ኤጀንት የምትለዋ ጋር እንገባለን። ከላይ እዚህ መጀመሪያው እቺ ኤጀንት የምትለዋን አንዴ እንጫናታለን። እዚች ጋር ኤጀንት ማድረግ የፈለግነውን ሰው አይዲ እንሞላለን። ከኔ ጋር መስራት የፈለጋችሁ ወይም አብረን ከኔ ጋር የምትሰሩ ሰዎች እኔ ሞላውን አይዲ ትሞላላችሁ። 11 70 14 7 ቼኪን የምትለዋን እዚህ ጋር ስትጫኑት እዚች ጋር ቼኪን የምትለዋን ስትጫኑት ልክ እንደዚህ የኤጀንታችሁን የሚሞላችሁትን አይዲ ቁጥር ባለቤት ያመጣላችኋል። ያ ሰውዬ ከሆነ እዚች ጋር ትነኳታላችሁ አንድ ጊዜ ማለት ነው። አሁንም እንደዚህ ያመጣላችኋል። ይችን አሁንም አንድ ጊዜ ትነኳታላችሁ። አሁንም እንደዚህ ያመጣ ይችን አንድ ጊዜ ትነኳታላችሁ ማለት ነው። አሁን ኤጀንት ሞልታችኋል፣ ኤጀንታችሁ ይህ ሰውዬ ነው እያለ ነው። እንመለሳለን፣ ከዚህ እንወጣለን ማለት ነው። አሁን ታክሳችን እስኪ እንየው። ቅድም ታክስ በገባንበት ቦታ ይኸው እንደምታዩት ታክሱን ተስተካክሎ መጥቷል። 120 ደቂቃ ስትቀመጡ እዚህ መጀመሪያው ጋር እዚች ጋር ይሄ 1000 ሰጣችኋለሁ እያለ ነው። እዚህ ጋር ደግሞ 60 ደቂቃ ሲሆናችሁ 1000። እዚህ ጋር ደግሞ እንደምታዩት አሁን 120 ደቂቃ ሲሆናችሁ 2000። ልክ 180 ደቂቃ ወይም 3 ሰዓት ሲሆናችሁ ይሄን ሰጣችኋለሁ እያለ እነዚህን ይሰጠናል ማለት ነው።
በ3 ሰዓት ውስጥ 6000 ፖይንት ይሰጠናል። ይሄ ለ7 ቀን ለጀማሪዎች ነው። አለ አፕሊኬሽንን ከማውረዳችሁ በፊት ለመስራት መወሰን አለባችሁ። ምክንያቱም የመጀመሪያው 7 ቀን ላይ ብቻ የምታገኙ ፖይንት በጣም አሪፍ ስለሆነ እሱ ነገር እንዳይመልጣችሁ መጀመሪያ ለመስራት ወስናችሁ ከራሳችሁ ተስማምታችሁ የሆነ ጊዜ አፕሊኬሽኑን አውርዱ። እዚህ ጋር ደግሞ ተጨማሪ ታክስ አለ። እቺ ተጨማሪ ነች። ኤጀንታችን ቤት አሊያም ሌላ ሰው ቤት ላይ ሆነን የምንሰራው ታክስ ነው። ወርቃማ ወንበር ላይ ነው የምንሆነው። ለ1 ሰዓት ያክል ወይም ለ60 ደቂቃ ነው የሚሆነው። በዛ ወርቃማ ወንበር ላይ ተቀምጠን 60 ደቂቃውን ሞልተን ፖይንት 60 ደቂቃውን ሞልተን 150 ፖይንት ጊፍት የሚሰጠን ሰው ካገኘን 800 እሱ ይሰጠናል ማለት ነው። ስለዚህ 800 እሱ የሚሰጠን እዛ ወርቃማ ወንበር ላይ 60 ደቂቃ ተቀምጠን 150 ፖይንት ጊፍት የሚሰጠን ነው። 60 ደቂቃውን ተቀምጠን ጨርሰን በሌላ አጋጣሚ ወርቃማ ወንበር ላይ ተመልሰን መተን ጊፍቱን ካገኘን ይለቅልናል። አሊያም ሌላ ቦታ ላይ ሆነን ጊፍቱን ብናገኝ አይለቅም። ይሄን 800 ፖይንት አይሰጠንም። ከኔ ጋር የምትሰሩ ከሆነ የዚህ 150 ፖይንት ጊፍቱን እኔ በየቀኑ የምሰጣችሁ ይሆናል። አሁን ይህንም እንዴት ነው ታክሳችን የምንሰራው የሚለውን እዚች ጋር ሆም የምትለው ጋር እንመለስና እቺ የማይክ ምልክቷን አንድ ጊዜ እንጫናታለን። እቺን የማይክ ምልክት አንድ ጊዜ እንጫናታለን። እንደምታዩት ልክ እንደዚህ ያመጣል። እዚች ካሜራ ምልክቷ ጋር እዚች ጋር ፎቶ እንመርጣለን። አንድ ጊዜ እንጫናታለን። እዚህ ካለ እናንተ የፈለጋችሁትን ፎቶ ማለት ትችላላችሁ። እኔ እዚህ ጋር ካልታ አንድ እናደርጋለሁ። እዚህ ጋር እቺ ኮምፕሊት የምትላለች እዚህ እሷን አንድ ጊዜ እናካታለን። ያው ፎቶን ተቀብሎኝ እዚህ ጋር የፈለጋችሁትን ለቤታችሁ የሚሆን ስም መጻፍ ትችላላችሁ። እኔ እናንተ የፈለጋችሁትን ስም መጻፍ ትችላላችሁ። ለቤታችሁ የሚሆን እንደዚህ ጽፌያለሁ። እዚህ ጋር ቻቲንግ የምትለውን ትመርጣላችሁ። ይችኛዋን እቺ እንደዚህ ቻቲንግ የምትለውን ስነካ እንደዚህ ማይክፈል ታደርጋላችሁ። ደግሞ ችግር የለውም። እዚህ ጋር የፈለጋችሁትን ነው አብረን እንስራ እንኳን እንዴና መጣችሁ የፈለጋችሁትን የፈለጋችሁትን መጻፍ ትችላላችሁ። እኔ እንደዚህ ብዬዋለሁ። ከዛ እቺኛዋን አንድ ጊዜ እንጫናታለን ማለት ነው። ጎቻት የምትለውን ስንጫናት ልክ እንደዚህ ያስገባናል ማለት ነው። እና አሁን ለ3 ሰዓት ያክል እዚህ አንድ ቁጥር ወንበር ላይ እንቀመጣለን። ለ3 ሰዓት ያክል ልክ እዚህ ጋር ለ3 ሰዓት ያክል ተቀምጠን ልክ እዛ ቦታ የተቀምጠን ስንት ሰዓት እንደተቀመጥን ለማወቅ እቺ ታክስ ምልክቷለች። እቺ ልክ እቺን ስነካት እንደምታዩት እዚህ ያመጣናል። እዛ ላይ እንደተቀመጥን ነው እዚህ የሚያመጣን። እዚች ጋር ስንት ደቂቃ እንደተቀመጥን ያሳያል። ከ120 ወደዚህ ስንት እንደሆነ ያሳያል። ዜሮ ያለበት ከ120 180 ሊሆን ይችላል። ከ120 በታች ከሆነ ደግሞ እንደዛው። ይሄ ለስንት ሰዓት ያክል አንድ ቁጥር ወንበር ላይ እንደተቀመጠን ያሳየናል ማለት ነው። ስለዚህ ይሄን እያየን መስራት እንችላለን ስንት ሰዓት እንደቆየን። ልክ 120 ሲሞላን እቺ ጎ የምትለዋ ቢጫ ትሆንና ከላይም ትላለች። አንድ ጊዜ ክላይም ስንለው ፖይንቱን ይሰጠናል ወደኛ ማለት ነው። 24 ሰዓት ባልሞላ ጊዜ ውስጥ ነው ይሄን ማድረግ ያለብን። ለ180ም እንደዛው እዚህ ጋር እቺ 0 180 ትሆናለች። የዛኔ እቺ ጎ የምትለዋ ክላይም ትሆናለች። ክላይም መተን እዚች ጋር ክላይም ስንለው ይሰጠናል ማለት ነው። አሁን እዚህ ጋር ወንበሩ ላይ እንዴት ነው የሚቀመጠው ሲል ማይኩ ሊጠፋ ይችላል። ግን አንቺ ወንበሯን አንድ ጊዜ እናካታለን። እንደዚህ ወንበሯን ልክ አንድ ቁጥር ወንበሯን አንዴ ስትነኳት ፕሮፋይላችሁን ይሄን አድርጎ ያመጣላችኋል። ልክ እንደዚህ አድርጎ ያመጣል። አዲስ ስትሆኑ ልክ እንደዚህኛው አድርጎ አንድ ቁጥር ወንበር ላይ ይሸፍኑ እዚህ ጋር ያስቀምጣችኋል። እንደዛ ከሆነ እየሰራ ነው ማለት ነው። ቀጣይ ቀሪ ቪዲዮዎችን በሌላ ቪዲዮ የሀላ አፕል ቀሪ ነገሮችን በሌላ ቪዲዮ ማሳያችሁ ይሆናል።